ለጌታ ይሁን። ጌታ እናመሰግናለን ስለዚህ ጊዜ። ጌታ ይሄን ጊዜ ስለሰጠን ወገኖቼ፣ ጊዜና እድል የሚሰጥ ጌታ ስለሆነ ጌታን እናመሰግናለን። ከእግዚአብሔር ቃል አንድ ስፍራ አነብና አብረን ጸልየን ከእግዚአብሔር ሐሳብ እንከፋፈላለን። ከመጽሐፍ ቅዱስ ጌታ አንድ የሚረባና የሚጠቅም ነገር ስለሚያስተምረን እንጸልያለን። አባታችንና አምላካችን እግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ ስም ሁሉ ለአንተ ይሁን። በዚህን ሰዓት ጌታ ሆይ ከቃልህ እንድንማር እንድንከፋፈል ዘንድ እድል ጊዜን ስለሰጠህን እናመሰግናለን። አባት ሆይ ቃልህ እንድታስተምረን ደግሞም ከቃልህ የሚረባ ነገር ለሕይወታችን ለነፍሳችን እንድትናገር ከልብህ ለልባችን እንድትናገር ዘንድ እንጸልያለን። መንፈስ ቅዱስ ደግሞም እንድታግዘን ዘንድ ከቃልህ የሆነ በረከት ወደ እኛ እንዲፈስ ወደ ወገኖቼ እንዲፈስ መንፈስ ቅዱስ ለሁላችንም በሚገባን ቋንቋ እንድትናገር፣ እንድታስተምር፣ እንድትመክረን፣ እንድትገስጸን በኢየሱስ ስም ጸልያለሁ። ክፉ ግን በስም ስልጣን የታሰረ ይሆን። የቃልህን ፍቺ እንድታብራለን ጌታ ሆይ የምንሰማው ቃል ለሕይወታችን በረከት ይሆን ዘንድ ለነፍሳችን በረከት ይሆን ዘንድ በክርስቶስ ኢየሱስ ስም የቃልህን ግልጠት የቃልህን ፍቺ አብራለን። ስለ ሁሉ እናመሰግንሃለን። መንፈስ ድካማችንን እንድታግዝ እለምንሃለሁ። እኔን ወገኖቼን በብዙ እንድታግዘን፣ ይህን ቃል የሚሰሙ ወገኖቼ በብዙ እንዲባረኩ፣ ጤናቸው፣ ሕይወታቸው፣ ዘመናቸው እንዲባረክ በኢየሱስ ስም ጸልያለሁ። ከፍ በል። እናመሰግንሃለን። ተባረክ። በጌታ በኢየሱስ ክርስቶስ ያውና ዘላለማዊ ጻድቅ ስም አሜን። ክብር ለጌታ ይሁን። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 49 ላይ እንደዚህ የሚል ቃል እናገኛለን። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ወደ አባቱ ወደ አምላካችን ከማድረጉ በፊት የተናገረው ቃል ነው። እዚህ ምን እናገኛለን? ተስፋ የሚል ነገር እናገኛለን። ኃይል፣ እንደገናም በኢየሩሳሌም ከተማ ቆዩ የሚል በጣም ክሪቲካል ነገሮች እናገኛለን በዚህኛው ቦታ ላይ። ምናልባት ኃይል ምንድን ነው? ተስፋ ምንድን ነው? በኢየሩሳሌም ከተማ ቆዩ። ኢየሩሳሌም በወቅቱ በዚያን ሰዓት በነበረው ኮንቴክስት ምን ማለት ነው? አሁን በነበርንበትስ ደግሞ ምን ማለት ነው የሚለውን ቃል እንደው መሀል ላይም አብረን እናያለን። ከዚህ ጋር አብሮ የሚሄድ ከመጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 1 ከቁጥር 8 ላይ እንዲህ የሚል ቃል አለ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ። ይሄን ቃል ለደቀ መዛሙርቱ ነው ጌታ ኢየሱስ የተናገረው። ያኔ የሚገርመው ጌታ በዋለበት እየዋሉ ባስተማረበት እየተማሩ ከአፉ ቃል ከእግሩ ስር ቁጭ ብለው እየተማሩ በሚጸልይበት ጊዜ አብረው እየጸለዩ አብረው እየተንቀሳቀሱ የነበሩ ወገኖች ናቸው። ቃል አላቸው፣ መናገር ይችላሉ። ንግግርን አስተምሯቸዋል፣ አካሄድን አስተምሯቸዋል። ነገር ግን አንድ በጣም ክሪቲካል ነገር ያስፈልጋቸዋል። ቃል ስላላችሁ ብቻ አትወጡም። ቃል ስላላችሁ ብቻ ምስክር መሆን አትችሉም። ምን ያስፈልጋቸዋል? ኃይል ያስፈልጋቸዋል። ኃይልን የምትቀበሉት ከየት ነው? ከእግዚአብሔር ነው። ከአምላካችን ከእግዚአብሔር ነው። ስለዚህ ኃይል ይሰጣቸዋል። ይህ ኃይል የመንፈስ ቅዱስ ኃይል ነው። የምትናገሩበት ኃይል፣ የምታወሩበት ኃይል፣ የምትጸልዩበት ኃይል፣ የምትመሰክሩበት ኃይል፣ ስለ ኢየሱስ ክርስቶስ አዳኝነት የምትናገሩበትን ኃይል የምታገኙት ስትጸልዩ፣ በጌታ ፊት ስትሆኑ፣ ከእግሩ ስር ቁጭ ብላችሁ ስትማሩ። ስለዚህ ምን ማለቱ ነው? ኃይልን ለመቀበል ምን ማድረግ አለብን ማለት ነው እያለ ነው። መጸለይ። ኢየሩሳሌም ቆዩ፣ በጸሎት ቦታ ቆዩ። ኃይልን በምትቀበሉበት ቦታ ቆዩ። ጌታ ኃይሉን የሚሰጠን የምንናገረውን የሚያስተምረን የት ነው? በጸሎት ቦታ። የት ነው? በእግሩ ስር። የት ነው? ጌታ በሚገኝበት ቦታ ኃይል ይሰጠናል ወገኖቼ። ኃይል ከጌታ ነው የሚሰጠው፣ ኃይልን ከሚሰጥ ከጌታ። ስለዚህ ኃይልን በሚሰጠኝ በክርስቶስ ሁሉን
እችላለሁ አለ አይደል የእግዚአብሔር ባሪያ። ስለዚህ ኃይልን በሚሰጠን ጌታ ሁሉን የምንችለው ስንጸልይ ኃይልን ይሰጠናል። ስንጸልይ ጸጋ ይበዛልናል። ስንጸልይ እንዴት መናገር እንዳለብን፣ እንዴት መመስከር እንዳለብን፣ ስለ ኢየሱስ አዳኝነት ምን መናገር እንዳለብን ሊያስተምረን የሚችለው ሊናገረን የሚችለው እግዚአብሔር በጸሎት ከእግሩ ስር ቁጭ ብለን ስንጸልይ ነው ወገኖቼ። ጸሎት ግን ምንድን ነው የሚለውን ቃል ደግሞ ትንሽ እናውራ። ጸሎት ማለት ከአምላካችን ከእግዚአብሔር ጋር በአባትና በልጅ መካከል ባለው ግንኙነት የሚደረግ መንፈሳዊ ውይይት ነው ወይም ብሎ ተግባቦት ነው። በሌላ በኩል ህብረት ነው ማለት እንችላለን። ስለዚህ ጸሎት ማለት ከአምላካችን ከእግዚአብሔር ጋር በአባትና በልጅ መካከል የሚደረግ መንፈሳዊ ውይይት ነው ጸሎት ማለት። በሌላ በኩል ጸሎት ግንኙነት ነው። ከአምላካችን ጋር የምንገናኝበት የምንነጋገርበት መንፈሳዊ ቋንቋ ነው ጸሎት ማለት። ስለዚህ ከእግዚአብሔር ጋር የምንነጋገርበት ብቻ ሳይሆን እርሱ በቃሉ በመንፈሱ በሁኔታዎች አማካይነት የሚመልስልንና የምናደምጠው የሁለትዮሽ ግንኙነት የሚፈጸምበት ወይ ደግሞ የሚደረግበት ቦታ ነው የጸሎት ቦታ። ስለዚህ ጸሎት የሁለትዮሽ ግንኙነት የሚካሄድበት መንፈሳዊ ቋንቋ ወይ ደግሞ ንግግር ነው ማለት ነው። አቤቱ ቃልን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ እጸልያለሁ። በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁም አለ ዳዊት። መዝሙረ ዳዊት 5:1-3 ባለው ይሄን ቃል ታገኛላችሁ። ስለዚህ ምን ማለት ነው? የእኛን ልመና ጌታ እንዲሰማ ዘንድ በፊቱ ሆነን የምንጸልይበት፣ ድምፁን የምንሰማበት፣ ድምፃችንን የምናሰማበት ነው። እያችሁ ጩኸታችንን የምናሰማበት፣ ጩኸታችንን ጌታ የሚሰማበት ቦታ ነው። የት? ጸሎት ቦታ። የት? በእግሩ ስር። በምን? በጸሎት በንግግራችን በመንፈሳዊ ቋንቋ የምንገልጽበት ነው። አያችሁ ጸሎት ነው ማለት ነው። በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁ ይላልና በእውነት በጌታ በኢየሱስ ክርስቶስ ስም መጸለይ ያቃተን፣ መጸለይ በእግዚአብሔር ፊት መንበርከክ ያቃተን በኢየሱስ ክርስቶስ ስም አቅም ይሰጠን። የምንጸልይበትን አቅም ጌታ ይስጠን። በፊቱ የምንጮህበትን አቅም ጌታ ይስጠን። ጌታ በሚሰማበት ቋንቋ እሱ ሊሰማ በተዘጋጀበት ጊዜ መጮህ፣ ድምፃችንን ማሰማት የምንችልበትን አቅም ጌታ ይስጠን። አሜን ወገኖች። ሌላው ጸሎት የልጅነት ድፍረት ነው። በልጅነታችን ወይ ደግሞ አምላካችን እግዚአብሔር አባት እንደሆነ አውቀን በፊቱ በድፍረት የምንቀርብበት፣ በልጁ በኢየሱስ ክርስቶስ በኩል ወደ ጸጋው ዙፋን በድፍረት የምንቀርብበት፣ ልመናችንንም ደግሞ የምናቀርብበት ልዩ ዕድል ነው። አይታችኋል አይደለ? እንደዚህ ይላል አይደለ? እንግዲህ ምሕረትን እንደተቀበልን በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዚህ ምሕረት ያገኘን ሰዎች ነን በልጁ በክርስቶስ ኢየሱስ። ያ ደግሞ የልጅነት ስልጣን አለን ማለት ነው። አባ አባት ብለን የምንጮህበት፣ የምንለምንበት፣ የምንጸልይበት፣ የምንቃትትበት የልጅነት ስልጣን ተሰጥቶናል። ክብር ለጌታ ይሁን። ጌታን እናመሰግናለን። ሃሌሉያ። ጌታ መልካም ነው ወገኖቼ። ስለዚህ የልጅነት ድፍረት አባ አባት ብለን አምላክ የሆነውን እግዚአብሔርን፣ ትልቅ የሆነውን እግዚአብሔርን እኛ ልጆቹ ከእግሩ ስር ቁጭ ብለን ድምፁን የምንሰማበት፣ ድምፃችንን ደግሞ የምናሰማበት ነው ማለት ነው። ጸሎት ማለት በጣም ሰፊ ሀሳብ ነው። ነገር ግን ይሄ በእግዚአብሔር ቃል መሰረታዊ የሆኑ ነገሮችን እዚህ እናገኛለን። ሌላው ወገኖቼ ጸሎት ማለት መንፈሳዊ ትንፋሻችን ነው። አያችሁ የምንተነፍስበት ነው። በመንፈሳዊ ዓለም አንድ ሰው በጌታ ፊት በአምላኩ ፊት የሚተነፍስበት ቋንቋ የሚተነፍስበት መንፈሳዊ ትንፋሽ ነው። ጸሎት ለክርስቲያን መንፈሳዊ ሕይወት እንደ ትንፋሽ ነው። ያለ ጸሎት መንፈሳዊ እድገት የለም። ያለ ጸሎት ከፈተና ማሸነፍ መሸሽን አንችልም ወገኖቼ። ማቴዎስ 26:41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ አለ ጌታችን ኢየሱስ ክርስቶስ። ደቀ መዛሙርት እሱ ጸልዮ ሲመጣ እሱ ሄዶ ሲመጣ ተኝቶ ሲያገኛቸው ወደ ፈተና እንዳትገቡ ትጉና ጸልዩ አለ። ወገኖቼ መንፈሳዊ ኃይል ማግኛ መንገድ ነው። ሌላው መንፈሳዊ ኃይል የምናገኝበት ነው። ምን? ጸሎት።
ኃይልን እስክትለብሱ እስክትቀበሉ ድረስ በኢየሩሳሌም ቆዩ። ሉቃስ 24:49 ላይ ቅድም ጅምር ላይ ያነበብነው ቃል ይህን ቃል ወይ ደግሞ ይህን ንግግር የተናገረው ጌታችን ኢየሱስ ክርስቶስ ነው። ለማን? ለደቀ መዛሙርቱ። ለምንድን ነው እንደዚህ የተናገረው? ጸሎት በጣም አስፈላጊና ወሳኝ ነገር ስለሆነ ነው። ስለዚህ ጌታ በምድር ላይ የቆየበት 3 ዓመት ተኩል ሲቆይ እስኪያርግ ድረስ የአንደበቱን ትምህርት እየሰሙ የእጁን ተአምራት እያዩ ከዋለበት በመዋል ካደረበት በማድረግ አብረው ኖረዋል። በተለያዩ ጊዜ እምነታቸው እንዲጸና የሚያደርግ ትምህርት አስተምሯቸዋል። ነገር ግን በመጨረሻው ሰዓት ሊለያቸው ወደ ቀድሞ ክብሩ ሊመለስ በነበረ ጊዜ ደቀ መዛሙርትን እንዲህ አላቸው፣ ኃይልን እስክትለብሱ ወይ ደግሞ እስክትቀበሉ ድረስ የት ቆዩ? በኢየሩሳሌም ቆዩ አላቸው። ሐዋርያት ሥራ ምዕራፍ 1 ቁጥር 8ን መመልከት ትችላላችሁ። ስለዚህ ወገኖቼ ደቀ መዛሙርት በጌታ እግር ስር ቁጭ ብለው የተማሩ የጌታ ደቀ መዛሙርት ናቸው። ግን ጌታ ምን አላቸው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። እስከዚያ ከኢየሩሳሌም አትውጡ። ለምን? መጸለይ አለባችሁ። ለምን? በጌታ ፊት መቆየት መቻል አለባችሁ። ለምን? ኃይልን ማግኘት መቻል አለባችሁ። ስለዚህ ወገኖቼ ከመጸለያችን በፊት ግን ምን ማድረግ ወይ ደግሞ ምን መሆን እንዳለብን በሚቀጥለው ቪዲዮ እንማራለን። ክብር ለጌታ ይሁን። ጌታን እጅግ አድርገን እናመሰግናለን። በኃይል የምትቀጣጠሉ ሁኑ። በጌታ በኢየሱስ ክርስቶስ ስም በእውነት መጸለይ ያቃተን ሁሉ ጌታ ኃይልን ይስጠን። ስለዚህ ከመጸለያችን በፊት ምን ማድረግ አለብን የሚለውን ሐሳብ በሚቀጥለው ቪዲዮ እንመለስበታለን። በሚቀጥለው በመጸለይ የሚገኙ በረከቶች ደግሞ ምንድናቸው የሚሉ ነገሮችንም እናያቸዋለን። ጌታ ይባርካችሁ። ሻሎም